እነዚህ 10 ቀለበቶች ለእያንዳንዱ የእጅ ጣት እነዚህ ቀሪዎቹ 6ቱ ደግሞ ለእያንዳንዱ የእግር ጣቶች ወደድሻቸው? በጣም አንድ ጊዜ አንድ ነገር እንዳልክ ትፈቅድልኛለህ? ምን? ልጩህ? እኔ ደግሞ ከንፈርን ልሳም የምትይመስለኝ። ምንድን ነው? ምን ሆነሻል? ወይኔ ሲያምር! እኔማ የሆነ ነገር ያደረገሽ መስሎኝ ላገላብጠው ነበር የመጣሁት። ዘንድሮ ደግሞ እንዲሆነ እንዴ? ምን እሱማ ለሁለታችሁ ነግሬያችኋለሁ እኮ። ገና በልጅነቴ ህልሜ እንዳይቀጭ፣ ትምህርቴ እንዳይስተጓጎል፣ ቤተሰቦቼ እንዳያፍሩብኝ፣ ሰው በአፍረት አይኔ እንዳያወጣው ያልኩትን ትቼ እሺ ብዬዋለሁ። ኦ ማይ ጋድ! ያገባሽ ዕለት የሰርጋችን ቀን ያኔ 50 ዓመት ዕድሜ ይጨምራል። እኔን አግኝተህ 100 ትጨምራለህ። ግን እንዴት ይሻልሽኝ? በእርግጠኝነት የኔ ስጦታ አይደለም ማለት? ምን? ይሄማ አይደለም። ሶ ዋት ዋዝ ኢት? አንድ ጥሩ ጓደኛዬ ምን አለች ይመስላል? ህይወት ስትከብድሽ፣ መንገድ ሲጠፋሽ፣ የቁርጥ ቀን ስትመጣ መልሶቹ ሁሉ አንቺ ጋር ናቸው። ራስሽን አድምጪ አለች። ይቅርታ ላገላብጥበት ያመጣሁትን ዱላ ረስቼ ነው። የማክ መንፈስ መታደስ እኔን ደስተኛ አድርጎኛል። ጊዜ በሌላት ምድር ላይ ፍቅርን ማቆየት ትርጉም የለውም። የዛን ቀን የቤቴን ቁልፍ ተውሶኝ እንደተለመደው ሰርፕራይዝ ሊያደርገኝ እቃ አስቀመጠልኝ። የኔ ፍቅር የኔ ህይወት ፍቅር ቀራረግሻለሁ። ስላንቺ ያለኝን ፍቅር ልገልጽልሽ የምችለው በእነዚህ እውነተኛ የፍቅር ቃላቶች ነው። ስራብ እንጀራዬ፣ ስጠማ ወተቴ፣ ሳዝን መጽናኛዬ፣ ስደክም ጉልበቴ፣ ሳጣ አለኝታዬ፣ ስጠቃ ኩራቴ፣ የስጋ የመንፈስ ያለሽኝ አንዳብቴ፣ ቁርጥ ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው ከእንግዲህ ህይወቴ? የለም ህይወት በቃኝ ይገላግለኝ ሞቴ። ህይወቴን በሙሉ ከአንቺ ጋር ልኖራት ወስኛለሁ። ህይወቴን፣ ሀብቴን፣ እኔነቴን፣ ሁለመናዬን ልሰጥሽ ወስኛለሁ። ይሄ ቀለበትሽ መሃል ፈርጦ አልማዝ ነው። እስከ መጨረሻው ህይወቴ ካንቺ ጋር ልኖር ወስኛለሁ።